አዲስ አበባ በነዋሪዎች ነው መተዳደር ያለበት። ራሱን ማስተዳደር አለበት። አዲስ አበባ ነዋሪ አዲስ አበባን ማስተዳደር አለበት። አዲስ አበባ ነዋሪ ደግሞ ራሳቸውን ማስተዳደር አለባቸው። ያ ነው የአዲስ አበባን አስተዳደር። ከንቲባውን ከዛ ውስጥ ወጥቶ፣ ፖሊሲን ከዛ ወጥቶ፣ በጀትን ከዛ ወጥቶ፣ የከተማ ጉዳይን ከዛ ወጥቶ ነው ለአዲስ አበባ መሰራት ያለው። ኦሮሚያ ውስጥ ስላለ ግን ከኦሮሚያ ጋራ ቆሻሻ ይመጣል ማለት የሚባል ነገር ኃላፊነት የሚሰማቸው ሰዎች አሉ። አንደኛ ህግ፣ ሁለተኛ መካከር፣ ሶስተኛ የሚያጣላ ነገር ካለ ወደ ፍርድ ቤት ሄደ መጨረስ የምትችለው ነገር ነው። 4,000 ሰው የሚወያይበትን ጉዳይ አይደለም። በእኔ አስተሳሰብ 4,000 እዛ የምታቀርበው ነገር ያቀረቡበት ከዚህ በፊት የነበረ ጥያቄ ስለነበረ ያችን መልሶ በማነሳሳትና 40 ሚሊዮን 40 ሚሊዮን እንግዲህ ኦሮሞ ሁሉ ተነስቶ ደብዳቤ ጽፎ አዲስ አበባ የኔ ነው እንዲል ነው አይደለም። አሁን እዛ ኦሮሞ ውስጥ እኔ ካለው ቀንስልኝ፣ እዛ ውስጥ እንደ ኦሮሞ ካለው ቀንስ። ይህ አስፈላጊ አይደለም። በዛ ላይ ያለ አንድ ኦሮሞ የተቸገርኩት አዲስ አበባ የኦሮሚያ አካል ባለመሆን ምክንያት ነው የሚል ጥያቄ የለውም። ዛሬ ነቀምትን መቼ አስተዳደረ? ደምቢ ዶሎን መቼ አስተዳደረ? በአግባቡ አምቦን መቼ አስተዳደረ? በዛ ውስጥ እየተገደለ፣ በዛ ውስጥ እየታሰረ፣ በዛ ውስጥ እየተገፋ አምቦ ውስጥ 120 በሚባል ሰው በየቀኑ እየተደበደበ ነው ያለው። ይሄ ባለበት ምክንያት እስቲ አዲስ አበባ የኔ ትሁን ብሎ ላግዠሪ ነው ይመስለኝ ነው ሆነ ተብሎ ስሜትን በመነካካት ህዝብን ለማዳቀቅ የሚሰራ ጉዳይ ነው። የኦሮሞ ህዝብ ግን እኔ የሚሰማኝ ከሆነ ይሄ ጥያቄ